ሰላም ጓደኞቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ አሪፍ ነው። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። እኔ የምለው ለምንድን ነው የምትሳደቡት? አንዳንድ ሰዎች የምትሳደቡ አላችሁ። ለምንድን ነው ግን? እንደው እስቲ ስድብን ተው ጎበስ። እስቲ ይቀባችሁ ስድብ ይቀባችሁ እስቲ። ለምንድን ነው ግን የምትሳደቡት? እንዴ በእኔ ነው እንዴ የተጀመረ? በእኔ መስራት ነው እንዴ የተጀመረ? ሚዲያውን አካካሹ የምትሉ የምትሳደብ ልጅ አንድ ነህ የምትሰድበኝ። እኔ ከማን አንሼ ነው እስቲ? የአራዊት ፍላጭ ነኝ ወይስ የምፍላጭ ነኝ? እስቲ ንገረኝ። አንተ ከሁሉ የተለየ እኔን እንደውም የምትወርድብኝ ምን አድርጌ ነው? ያው የምታውቀኝ ትሆናለህ የምትሰድበኝ እንጂ የማያውቁኝ አይሰድቡኝም። እኔ እና ለማንኛውም ምሕረት ይስጥሽ ለታመምከው አሞ ከሆነ ማለት ነው። ግን ደግሞ ውድ ጓደኞቼ እንዴት ናችሁ? ደህና ናችሁ? እስከ ዳግማዊ ትንሣኤ እንኳን አደረሳችሁ ይባላል። እስከ እሑድ ድረስ ዓመት በዓል ነው። እንኳን አደረሳችሁ ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል እንኳን አደረሳችሁ። እንደገና ደግሞ ተዘግቶብኝ ነው መሰል ብለው ብዙ ጊዜ ሰራው እለቃለሁ ስል እየተበላሸብኝ እምቢ አለኝ፣ አይሄድም እና ለዛ ነው መልሼ አሁንም እናንተ ጋር የመጣሁት። ልሞክረው ብዬ ነው የመጣሁት እንጂ እንደዚህ ልሰራ አይደለም ሀሳብ የነበረ። እስቲ ልሞክረው እስቲ ዛሬ ደግሞ ቢሰራ ብዬ ነበረ። እንግዲህ ካልሰራ ምንም ማድረግ አልችልም። ምን እንደሆነብኝ አላውቅም፣ እምቢ ብሎኛል። ያው የሚሳደቡም ብዙ ናቸው። አይናቸው ወደቀበት መሰል አላውቅም እውነት። እና በተረፈ ደህና ናችሁ? እኔ እግዚአብሔር ይመስገን ክብር ይስፋ መድኃኔዓለም አለው። እንዴት ናችሁ ጓደኞቼ? አሁንም የማላልፍበት ምክንያት ፍትህ ለቀነኒ እያልኩ አልፋለሁ። አሁንም ቢሆን አልረሳትም፣ ከውስጥ ማለት ነው፣ ከውስጤ ነው ያለችው። ፍትህ ለእህታችን፣ ፍትህ መኖር አለበት፣ ፍትህ መገኘት አለበት። ሁሉ ነገር ተደባብሶ አይቅር። ስለዚህ ለእህታችን ፍትህ ያስፈልጋል። ፍትህ ለቀነኒ እያልኩ አልፋለሁ። እህቶች አትርሷት፣ ባላችሁበት አስታውሷት እህታችንን። ሰላም